የዓለማችን ጥቅጥቁ ደን አማዞን 9 ሀገራት ላይ ተንሰራፍቶ የሚገኝ እጅግ አስገራሚ ጥቅጥቅ ደን ነው። በውስጡ ያሉት ነገሮች አሁንም ድረስ ታይተው ተሰፍረው ተቆጥረው የማያልቁ ናቸው። የአማዞን ጥቅጥቅ ደን ኮሎምቢያ 10% ስትይዝ፣ ፔሩ ደግሞ በበኩሏ 13% ትይዛለች። ብራዚል ግን የአንበሳውን ድርሻ በመውሰድ የአማዞን ጥቅጥቅ ደን 60% የሚሆነውን በመሬቷ ላይ ተንሰራፍቶ ይገኛል። በአጠቃላይ በብዙ ሚስጥራት የተሞላው ይሄ አረንጓዴ ምንጣፍ የመሰለ ግዙፍ ደን በደቡብ አሜሪካ ላይ ተንሰራፍቶ በርካታ ሀገራትን አስተሳስሯል። ታዲያ አማዞን ዓለምን እያስደነቀ ያለው በመጠኑ ብቻ ሳይሆን ተገልጠው በማያልቁ አስደናቂና አስገራሚ እንዲሁም አልፎ አልፎ በሚወጡ አስደንጋጭ እውነታዎች ሲሆን የበርካታ አዳዲስ ግኝቶች መገኛ ቢሆንም በየጊዜው ከአማዞን እየወጡ ያሉ አስደናቂ ነገሮች ግን መቋጫ የሌላቸው መሆኑን ተከትሎ ወቸ ጉድ ማሰኘታቸውና የዚህ ጫካ ሚስጥርማ ገና ምኑ ተነካ እያስባሉ መሆኑ ነው። እነዚህ በምስሉ ላይ የምትመለከቷቸው በአማዞን ጥቅጥቅ ደን ውስጥ ከሚገኙ ጎሳዎች ውስጥ አንዱ ሲሆኑ ለማመን በሚከብድ ባህላቸው ምክንያት በየዕለቱ ለሞት የቀረቡ መሆናቸውን ለማመን የሚከብድ እውነት ቢሆንም እንኳን እነሱ ግን ይህ የነበራቸው ቱባ ባህላቸው ነውና ሳይቀይሩት ሳያስተካክሉት የሙጥኝ ብለው አስፈሪውን ባህላቸውን እስካሁን እየተገበሩት ይገኛሉ። ለመሆኑ እዚህ በአስፈሪውና ተነቦና ተጠንቶ ባላለቀው እጅግ በርካታ ሚስጥራትን በውስጡ ሸክፎ በያዘው ግዙፉ የአማዞን ጫካ ውስጥ የሚኖሩት እየተመናመኑ ያሉት ጎሳዎችና አስፈሪው ባህላቸው ለመሆኑ ምን ይሆን? የአማዞን ጫካ ብራዚልን፣ ኮሎምቢያን፣ ፔሩን ጨምሮ በርካታ የደቡብ አሜሪካ ሀገራትን ያዳርሳል። ይህ በምስሉ ላይ የምትመለከቱት ጎሳ ዛፓራ ጎሳ ይባላል። ጥቅጥቅ ባለው የአማዞን ጫካ በኢኳዶር ልብ ውስጥ የሚገኝ ሲሆን በዓለማችን ላይ የጠፉ ካሉ ጎሳዎች ዝርዝር ውስጥ ይመደባል። ጫካውን መሸሸጊያ አድርገውት ሲኖሩ ከነበረው ምድር ቀስ በቀስ እየተገለጡና ራሳቸውም ወደ ሌሎች አካባቢ እንዲሰደዱ ያደረጋቸው በአካባቢው ላይ የሚደረገው የዛፎች ምንጠራ፣ የተለያዩ ግዙፍ ድርጅቶች መኪናቸውን ይዘው የደኑን ሀብት ለእንጨት ምርቶች በማለት እየመነጠሩት ሲሆን በሌላ በኩል ደግሞ ከአማዞን ምድር በታች በርካታ ሚስጥራዊ የሚባሉ ውድ ሀብቶች ያሉበት በመሆኑ ነዳጅ እና ሌሎችንም አንጡራ ሀብቶችን ለመፈለግ ምርምሩ ተጧጡፏል። ታዲያ እነዚህ በአማዞን ጫካ ውስጥ የሚገኙ ልዩና አስገራሚ ለማመን የሚከብድ ባህል ያላቸው ሰዎች ለማየት 7 ድፍን ቀናት በእግራችሁ መጓዝ በጫካ ውስጥ የሚጠይቅ ነው። ልዩ በሆነው ተፈጥሮ የተሸፈኑ አደጋዎች ግን መጋረጣቸው አልቀረም። የጎሳው አባላቶች አዲስ እንግዶችን ተቀብለው ባህላቸውን ለማሳየትና ራሳቸውን ለማስተዋወቅ ራሳቸውን ክፍት ቢያደርጉም እዚህ እግሩ የሚረግጥ ማንኛውም እንግዳ ግን ማድረግ ያለበት አንድ ከፍተኛና ልዩ ጥንቃቄ አለ። በቦታው ላይ አስፈሪ የሆነች ትንሽዬ መርዛማ እንሽላሊት መሳይ እንስሳ በመኖሯ ወደዚህ የሚመጣ ማንኛውም ሰው ራሱን ለሞት አጋልጦናም ከሞትም አንድ እርምጃ ብቻ እንደቀረው አምኖ በከፍተኛ ጥንቃቄ ተሞልቶ መገኘት ሲጠበቅበት፣ ይህ ካልሆነና በዚች አደገኛ እንሽላሊት ምናልባትም ከተቧጨረ ወይም አካሉ ከተነደፈ በህይወት ለመኖር ያለው ጊዜ 1 ሰዓት ብቻ እንደሚሆን ከቦታው ላይ የሚሰማው መረጃ ያመለክታል። ከዚች እንሽላሊት የሚወጣው መርዝ አንዳች መፍትሄ የለውም እና ቀጣዩ ነገር የሚሆነው ካለ ኑዛዜ ድንገተኛ ሞትን መጠጣት ይሆናል። የአካባቢው ሰዎች ምድራቸውን ሊረግጥ የሚመጣውን ጎብኚ አስቀድመው ስለዚች መርዛማና ዓለም ስላላወቃት በአማዞን ጫካ ብቻ ስለምትገኘው እንሽላሊት ያስጠነቅቃሉ። በተለያዩ ቦታዎች የተለያዩ ባህሎችን ለመመልከት የሚጓዙ ሰዎች መቼም መጀመሪያ የሚያደርጉት ነገር ባህላዊ ምግብና መጠጣቸውን መቅመስ ነው። በዚህም ጎሳ አባላቶች ዘንድ አንድ አነጋጋሪና ለማመን የሚከብድ ባህላዊ ተወዳጅ መጠጥ ሲኖራቸው እርግጠኛ ነኝ እናንተ ግን ይሄንን ስትሰሙ እንደሚጠጣም ስታደምጡ ውስጣችሁ በማቅለሽለሽ ስሜት ሊሞላ እንደሚችል እያሰብኩኝ ምናልባትም እየተመገባችሁ ይሄንን ፕሮግራም ካያችሁ ተመግባችሁም እስክትጨርሱ ድረስ እንድታቆሙ ተጠይቃችኋለሁ። ባህላዊ መጠጣቸውን እንዲያጠምቁት የሚፈቀደው ሴቶች ብቻ ናቸው። በሀገራችን ባህላዊ መጠጦችን እንደ ጠላ ያሉትን ለመጥመቅ በዋነኛነት የጌሾ ቅጠል እንደሚያስፈልገው ሁሉ በዚህ አካባቢም ለሚጠመቀውና ብዙዎች በፍቅር ለሚጎነጩት ባህላዊ መጠጣቸው ደግሞ ካዛቫ የተባለ የዛፍ ስር ዋነኛ ግብአታቸው ሲሆን ይህ የዛፍ ስር ከጫካው ውስጥ ከተለቀመ በኋላ ቤት ሆነው መጠጡን ለመጠጣት የሚጠባበቁ ሴቶች የሚሰጥ ሲሆን ሴቶቹም እንዴት ይጠቀሙታል የሚለውን
ፈጽሞ መገመት አትችሉም። ሴቶቹ የባህላዊ መጠጣቸውን ቅመማ የሚጀምሩት በዋነኝነት በወንዶቹ አማካኝነት ከጫካው የተሰበሰበውን የካዛቫ ዛፍ ስር በመቀቀልና ቀጥሎም በአንድ ዕቃ ውስጥ በመጭመቅ ሲሆን ይህ ተጨምቆ አንድ የእንጨት ገበቴ መሳይ ዕቃ የተቀመጠውን የስር ጭማቂ ቀጣዩ ቦታው የሴቶቹ አፍ ሲሆን ሴቶቹም በምራቃቸው ያብላሉ በጥርሳቸው በደንብ ካዋሃዱትና ከፈጩት በኋላ ወደ ሌላ ዕቃ ከአፋቸው ያወጡ የመገልበጥ ስራ ቀኑን ሙሉ ፈጅተው ሲሰሩ ይቆያሉ። ይህም ማለት ሙሉ ቀን በአፋቸውና በምራቃቸው ያላጉ እያብላሉ ይቆያሉ። ከዛም ከምራቃቸው ጋር የተዋሃደው ይህ የዛፍ ስር እስኪፈላ ጥቂት ጊዜ ይጠበቅና ደረሰ አልደረሰ ብለው የሚጠባበቁትን ተወዳጁን ባህላዊ መጠጣቸውን ወንዱም ሴቱም በፍቅርና በሽሚያ ያጣጣሙታል። የሴቶቹ ምራቅ በዛ ያለበት መጠጥም በእጅጉኑ የሚወደድ ነው። አንዳንዴ በእለት ተዕለት ኑሯችን የምንጸየፋቸው የምንከላከላቸው ነውር ነው የምንላቸው ነገሮች የልምድ ውጤት ነው እንጂ የተፈጥሮ ውጤቶች እንዳልሆኑ በዚህ ማየት ይቻላል። የሴቶቹ ምራቅ ከስራ ስሮቹ ጋር ተዋህዶ ሲቀርብ እያጣጣሙ ምን አይነት መጠጥ ነው እያሉ ጎረቤቱም ዙሪያ ገባውም እያጣጣመና ችርስ እየተባባለ ሲጠጣ ለተመለከተ ወቸው ጉድ ማሰኘቱ አይቀርም። ከዚህ ባህላዊ መጠጥ ሌላ ዘወትር ለምግብነት የሚጠቀሙት የምግብ አይነት ከፓልም ዛፍ ወይም እንደኛ አፍ ከዘንባባ ዛፍ መካከል የሚያገኙትን የምግብ ግብአት ሲሆን በጫካ ውስጥ ካሉ በርካታ የውሃ ምንጮችም አሳን አጥምደው ይመገባሉ። በጫካው ማዕከላዊ ላይ ያሉ እንስሳቶችንም ያለገደብ አድነው የስጋ አምሮታቸውን የሚወጡት እነዚህ ጎሳዎች ከመካከላቸው ግን ዝንጀሮን አድነው ለምግብነት ያለመዋላቸው ሸኮናው ክፍት ወይም ዝግ ከሚለው መጽሐፍ ቅዱሳዊ አስተምሮት ላይ ተመስርቶ ሳይሆን እነዚህ ዝንጀሮች ከአያት ቅድመ አያቶቻችን ጋር የተሳሰሩ ናቸው ዘሮቻችን ናቸው ብለው ስለሚያምኑ እንደሆነ ስለ እነዚህ ብሔረሰቦች የተጻፈው ጽሑፍ ይገልጽልናል። በዚያ አካባቢ የሚኖሩ ጎሳዎች አምላካቸውን ከሚያመሰግኑበት መንገድ አንዱ ከተፈጥሮ ጋር መዋሃድ የሚለውና በውሃ ፏፏቴ አካባቢ የሚከውኑት ባህላዊ አምልኮ ስነ ስርዓታቸው ነው። በጽሞና የሚወርድ የውሃ ፏፏቴ ስር ረዘም ላለ ደቂቃ በዝምታ መቆየት ራስን ከውሃ አካባቢ ተፈጥሮ ጋር የማዋሃድ ይህንን መንገድ ለመከተልም እንዲያስችላቸው ፈሳሽ የቱባኮ አደንዛዥ እጽ በአፍንጫቸው በኩል የሚጨምሩ ሲሆን ይህ ውሃ እንዳይቀዘቅዛቸው ወይም ከተፈጥሮ ጋር የመዋሃድ ነገር ራሳቸውን ከፍ አድርጎ ይበልጥ እንደሚያቀላጥፍላቸው ያስባሉ። እናም እየከበዳቸውም ቢሆን ይህንን የሲጋራ የሚሰራበትን ቀርጣ በአፍንጫቸው ይምጉታል። አንዳንዶችም ይህንን የጎሳውን ባህል ቦታው በረገጡ ሰዓት ፈጽመውታል። የዛፓራ ጎሳ በአንድ ወቅት ቁጥራቸው ከ200,000 ይልቅ እንደነበረ አሃዛዊ መረጃዎች ቢያመላክቱም በአሁኑ ወቅት ግን በዚህ እጅግ አስደንጋጭ በሆነ በተለይም በአፍንጫ በሚወስዱት በዚህ አይነት ባህል ምክንያት እየሞቱና እየተመናመኑ ቁጥራቸውም አሁን ከ600 በታች እንደወረደና ትክክለኛው የዛፓራ ቋንቋ የሚናገሩና ባህሉንም ጥርት አድርገው የሚያውቁ ትልልቅ ሰዎች በአካባቢው የቀሩት ከ3 እንደማይበልጡ ተነግሯል። ቋንቋቸው ተበርዞ አብዛኞቹ የማህበረሰብ አባላትም በዚህ በአፍንጫ በሚወስዱት አስደንጋጭ ባህላዊ ምክንያት እየሞቱም አልቀዋል። የዛፓራ ጎሳ አባላት ልክ እንደ ሰው ልጅ ሁሉ ምድራችን መሬትና በላዩ ላይ የያዘቻቸው ዛፎች ወንዞቿ እንስሳቶቿ ሁሉ የራሳቸው ነፍስ እንዳላቸው የሚያምኑ ሲሆን በምድር ላይ የሚገኝ የሰው ልጅ ሁሉ ደግሞ የምድር ገጸ በረከት እኩል ነው ይላሉ። ሰው ከእንስሳት አይበልጥም ከእጽዋቶችም አይበልጥም። ሰውም እንስሳቱም እጽዋቱም ለዚህ ብሔረሰብ እኩል ነው ብለው ነው የሚያምኑት። በዚህ ብሔረሰብ አባላት ዘንድ ምድር የኔ ናት ተብሎ እንደፈለጋቱን አይባልም። ለምድር ልዩ እንክብካቤ ለሰውም ለዛፉም ለወንዙም ለሁሉም በአጠቃላይ እኩል ድርሻ ናትና ሁላችንም ምድርን ልንንከባከባት ይገባል ብለው ያስባሉ። ሌላውና የዛፓራ ህዝብ እንዲነሳ የሚያደርገው ርዕሰ ጉዳይ ደግሞ የህልም መፍታት መንገዳቸው ሲሆን የዛፓራውያን የሌሊት ጊዜ ጥሩ ዕውቀት መጨበጫ መንገድ መምሪያና መጻኢ ዕድልን መተንበያ መንገድ አድርገው ይቆጥሩታል። በህልም ያምናሉ። ህልም መፍታት የሚችሉ ትላልቅ ሰዎች ለዚህ ተብለው በሚዘጋጁ ስብሰባዎች ላይ ህልሞቻቸውን ይፈታሉ። ቀኝ ግዛት የአየር ለውጥና ስልጣኔ አካባቢያችንን ከመወረሩ በፊት ይህ ጫካ የምንፈልገውን ነገር በጠቅላላ ይሰጠን ነበር ሲሉ ለመገናኛ ብዙሃን በሰጡት መግለጫ ይገልጣሉ።
ወደ ከተማ መግባት ጨርሶ አናስብም። ጫካው ቤታችን ነው። ወደ ከተማ ምግብን፣ ሕክምናን፣ ትምህርትን ፍለጋ መጓዝ አይጠበቅብንም። የራሳችን ባህል፣ የራሳችን እውነት አለን ብለው ያምናሉ። የዚህ ጎሳ ትልልቅ ሰዎች ለመገናኛ ብዙሃን እንደገለጹት ከቀሪው ዓለም ጋር ፈጽሞ መገናኘት አንፈልግም። ከዚህ ቀደም በአባቶቻችን አማካኝነት ከቀሪው ዓለም ጋር ግንኙነት ፈጥረን ከሰው ልጆች ጋር የኑሮ ዘይቤን ለመቀለስ በታተርንበት ጊዜያት የገጠመን ነገር ቢኖር የባሪያ ንግድ፣ ቅኝ ግዛት፣ በሽታ፣ ሞት ነው። ስለዚህ ከቀሪው ዓለም ጋር መገናኘት አንፈልግም። ጫካችን ቤታችን ነው ብለን በኖርንበት አሁን ደግሞ ይኸው ጫካውን ለነዳጅና እንጨቱንም ለዚሁ ለእንጨት ስራዎች እያሉ እየመነጠሩት መኖሪያችንንም እያሳጡን ነው ሲሉ ለመገናኛ ብዙሃን ቅሬታቸውን አሰምተዋል። በቦታው ላይ የሚደረገው የድፍድፍ ዘይት አሰሳ ገና ይጀመር እንጂ መንግስታቸው በአውሮፓውያኖቹ አቆጣጠር በ2016 ቦታውን ለሁለት ግዙፍ የቻይና ነዳጅ አሳሽ ተቋማት እንዲያከናውኑት ከሰጣቸው ጊዜያት ጀምሮ እነዚህ የአያት ቅድመ አያቶቻቸውን ምድር የእናት ሀገራቸውን ይዞታ ባላሰቡበት ሁኔታ በላያቸው ላይ ሊቀሙ የነበሩ ጎሳዎች አባላት ሌሎቹም በአማዞን ጫካ ውስጥ የሚኖሩ ጎሳዎች በህብረት ተስማምተው አቤቱታ በተወካዮቻቸው በኩል ለችሎት በደብዳቤ በላኩት መሰረት እንደ አውሮፓውያን አቆጣጠር በ2019 ይህ የመሬት ጥናት በሚደረግበት ወቅት ለነዚህ ቁጥራቸው ለተመናመነ ጎሳዎች ጥበቃና ከለላ እንደሚደረግላቸው መንግስታቸው ቃል ገብቶላቸው ነበር። የሆነው ሆኖ እነዚህ የቻይና ድርጅቶች በአካባቢው ላይ የነዳጅ አሰሳ በመጀመራቸው ይኸውም ጎሳዎቹ ከሚኖሩበት አካባቢ ጫካውን ፍለጋ እየሸሹ ነው። ቋንቋ ተናጋሪያቸው 3 ደርሷል። በአፋቸውና በአፍንጫቸው በሚወስዱት ባህላዊ ስርዓታቸው ምክንያት አብዛኞቹ የጎሳ አባላት እየሞቱ ተመናምነዋል። ቀጣዩ ነገም ለዚህ ብሔረሰብ አስፈሪ ነገር ሆኖ ተደቅኗል። የአማዞን ጥቅጥቅ ደን ውስጥ የተገኙ ዓለምን ያነጋገሩ ነገሮችን ላስቃኛችሁ። ሳይንቲስቶች በተለያየ ጊዜያት የተለያዩ አይነት እንስሳቶችን ማግኘታቸውን ቀጥለዋል። የመጀመሪያው ከተገኙት እንስሳቶች እጅግ አስገራሚውና አስደንጋጭ የሆነው ይኸው እንደ ግዙፉ ጎልያድ በስሙ የተሰየመው ጎልያድ በርድ ሸረሪትን የሚያክለው የለም። የሸረሪቱ አስፈሪነትን ለማወቅ የስሙን አመላካችነት ማወቅ በቂ ነው። ሸረሪቱ ከትልቅነቱ የተነሳ አንድን ወፍ አድኖ የመብላት የመያዝ አቅም ያለው ሲሆን እስከ 13 ሴንቲሜትር ድረስ ግዙፍ ሆኖ ማደግ የሚችል ሲሆን አስፈሪ የሸረሪትም ዝርያ ነው። በሸረሪቶች ዓለም ይህ ጎልያድ የተባለ ሸረሪት አይነት ለሸረሪቶች ልክ እንደ ዝሆን ገዝፎ የሚታያቸው ነው። ማንኛውንም ከእንቁራሪት ጀምሮ እስከ አይጥ ያሉትን እንስሳቶች ምግቦቹ ሲሆኑ እንስሳቶቹን ካደናቸው በኋላ ኒውሮቶክሲን የተባለ ንጥረ ነገርን በመርጨት እንስሳቶቹ እንዲሞቱ ሲያደርግ እሱ እንስሳቶቹ ጨርሰው ከመሞታቸው በፊት መመገቡን እንደሚጀምር ሳይንቲስቶች አጠናን ባሉት መሰረት ናሽናል ጂኦግራፊ ላይ በሰሩት ዘገባ አይተናል። ሁለተኛው ተንቀሳቃሹ ዛፍ። ምናልባትም በተለያዩ ፊልሞች ላይ የሚንቀሳቀሱ ዛፎችን ተመልክታችሁ ሊሆን ይችላል። ነገር ግን በውስጡ በርካታ ሚስጥሮችን በያዘው የአማዞን ጥቅጥቅ ደን እነዛ ፊልሞች አዲስ እንዳልሆኑ ሳይንቲስቶች ይመሰክራሉ። ምክንያቱም ዛሬ ላይ እዚህ ተተክለው በአመት ውስጥ 20 ሜትርን ተሻግረው ለሚገኙ ዛፎች ቤት ነውና እነዚህ ዛፎች ከቦታ ቦታ እንዲንቀሳቀሱ የሚያደርጋቸው እግር አውጥተው ተንቀሳቅሰው ሳይሆን አዳዲስ የሚበቅሉ ስሮቻቸውን ቀስ በቀስ እየገፉ ሄደው እንዲንቀሳቀሱ ስለሚያደርጓቸው ነው። ይህንን በቀላል ምሳሌ ብናየው ልክ እባብ ወይም አዞን ስትመለከቱት እግሮቻቸውን ከስር ሲንቀሳቀስ ሰውነታቸው በቆይታ እንደመከተል ያክል የዛፉም ስር በስር ተንቀሳቅሶ ዛፉን ካለበት ቦታ እየነቀለ ወደ ሌላ ቦታ እንዲጓዝ ያደርገዋል። በቀን 2 እና 3 ሴንቲሜትር የሚንቀሳቀሱት እነዚህ አነጋጋሪና ሚስጥራዊ ለየት ያሉ የአማዞን ዛፎች ስራቸውን የያዘው አፈር መሸርሸርን ተከትሎ ሌላ ጠንከር ያለ መሬት ወዳለበት ስፍራ ዛፎቹ በራሳቸው ይንቀሳቀሳሉ። ወቸው ጉድ አላስባላችሁም ታዲያ? ሶስተኛው የአማዞን ወንዝ። የአማዞን ጫካን አቆራርጦ የሚሄደው የአማዞን ወንዝ ሌላ አስገራሚ ሚስጥሮችን ከስሩ የደበቀ ወንዝ ነው። በደቡብ አሜሪካ ሰሜናዊ ክፍል 6275 ኪሎ ሜትሮችን የሚሸፍነው ይሄ ግዙፍ የአማዞን ወንዝ በርካታ ውዝግቦች የሚነሱበት ነው። መነሻው በውል የማይታወቀው አማዞን ከተለያዩ መነሻዎቹ አንፃር
በየጊዜው የሚጨምር ርዝመት የሚሰላበት ሲሆን ከአንድ አቅጣጫ ወደ ሌላኛው ሲደርስም 6 የተለያዩ ስሞች እየተሰጡት የሚያልፈው ይሄ ወንዝ የመካከለኛ ክፍሉ ሶሊሞሊስ በመባል የሚታወቅ ሲሆን ዓለም የሚያውቀው ስም ግን በወንዙ መጨረሻ ላይ ያለውንና የወንዙን 1/3ኛን የሚሸፍነውን ክፍል የተሰየመውን አማዞን የተሰኘ ስያሜውን ነው። ታዲያ ይህ ወንዝ አሁን ያለበትን ቅርጽና ፍሰት ለመያዝ የመጣበት ለውጥ ከድራማዊ የማይተናነስ ክስተት ነው። ይህ ወንዝ የራሱን ቅርጽ ከመያዙ ባለፈ የሚፈስበትን አቅጣጫ እስከ መቀየር መድረሱ ይነሳል። ታዲያ ይህ ወንዝ በላዩ ላይ ያሳለፋቸው ታሪኮች ብቻ ሳይሆኑ በውስጡ የደበቃቸው ጉዶችም ብዙ ናቸው። ለውጦችን እንዳስተናገደ ሁሉ ይህ ወንዝ በውስጡ አምቆ የያዛቸው ነገሮች ለበርካታ ጊዜያት በሳይንቲስቶች እየተመረመሩና እየተደረሰበትም ነው። በ2011 ለመጀመሪያ ጊዜ በአማዞን ሰዎች በቀላሉ ከሚያስቡት ጭር ያለ ዓለም እና እንቅስቃሴ በተቃራኒው የተለየ እውነት ወንዙ ከስሩ እንዳለና በአካባቢው ከ140 በላይ የነዳጅ ጉድጓዶች መኖራቸውም ተጠቁሟል። ጥናቱ እንደጠቆመው ከአማዞን ወንዝ 4 ኪሎ ሜትሮች ዝቅ ብሎ የተለየ ክስተት መኖሩን ነው። ይህ ከአማዞን ወንዝ ስር ያለውና ሌላው ወንዝ ነው በሚል ተለይቶ ሐምዛ ወንዝ እስከ መባል የደረሰው የወንዙ የታችኛው ክፍል ከአማዞን ወንዝ ስር የሚገኝ ቢሆንም ከዋናው አማዞን እጥፍ ስፋት ያለውና እንደ አማዞን በሰከንድ 5 ኪሎ ሜትር የሚዘገዘግ ፍጥነት ያለው ሳይሆን በሰከንድ ከኪሎ ሜትር በታች በዝግታ የሚጓዝ እንደመሆኑ በራሱ ዝግመት ምክንያት ወንዝ ተብሎ ለመጠራት አዳጋች ቢሆንም 3000 ኪዩቢክ ሜትር ውሃ በሰከንድ ለአትላንቲክ ውቅያኖስ የሚያበረክት ግዙፍ ውሃ ከወንዙ ስር እንዳለ ሳይንቲስቶች ጠቁመዋል። ይህም ማለት በቀላሉ ለመረዳት በአጭር ቋንቋ ሲቀመጥ ከወንዙ ስር ሌላ ዓለም ያልደረሰበት አስገራሚ ወንዝ አለ ማለት ነው። ምንም እንኳን በዚህ ስፍራ በአንድ ቦታ ላይ ሁለት የተለያዩ ወንዞች መኖሩ በሰው ልጆች ታሪክና ተፈጥሮ ያልተለመደ ቢሆንም ውሃ ላይና ታች ሆኖ የመሄዱ እንቆቅልሽ ግን እዚህ ቦታ ላይ እውን ነው። በዚህ ስፍራ አንድ ዓለም እስከ ዛሬ ያላየችውና ግዙፍ እንስሳ በወንዙ በታች ይገኛል። በዚህ ስፍራ በዓለማችን ግዙፍ የተባለ የእባብ ዝርያ አናኮንዳ ከተባለው ከእባብ በብዙ እጥፍ የሚገዝፍ ጭንቅላት ያለው እንስሳ ቅሪተ አካል መገኘት የጥያቄ መነሻ ሲሆን በቀደመው ዘመን ከሰማይ በሚወረወሩ ሜቴሮይድ የተባሉ ኮከቦች ዓለም ላይ ይኖሩ የነበሩትን ዳይኖሰሮች ከማጥፋታቸው በፊት በአሁኗ ኮሎምቢያ ይኖር የነበረውን ታይኖቢያን የተሰኘውን 15 ሜትር የሚደርስ ርዝመት ከ100 ኩንታል በላይ የሚመዝን ሰውነት ያለው የእባብ ዝርያ እንደሚኖር ይነገርለታል። ታዲያ በዚህ ግዝፈትና ዓለም ላይ ረጅም የተባለውን ፓይተን እባብ እጥፍ በሚያክል ርዝመት በዘመኑ የነበሩት እንስሳቶችን እንደ ልብ እያማረጠ መብላት የማይሳነው ነው። በውሃ ውስጥ የሚራወጡትን ትናንሽ አሳዎች እየተመገበ የሚኖር ከወንዙ በታች የሚገኝ በግዝፈቱም በመጠኑም ይሄንን ያክላል ይሄንን ይሆናል ተብሎ ፈጽሞ ሊገለጽ የማይችል ግዙፍ እንስሳ ከወንዙ በታች እንዳለ ተረጋግጧል። በዚህ አማዞን በውስጡ በያዘው ግዙፍና አስፈሪ ፍጥረት በተጨማሪም ሌሎች እንግዳ የሆኑ ዓለም የማታውቃቸው አይነት ልዩ እንስሳቶች በጫካው ውስጥ እንዳሉ ተመራማሪዎች ይናገራሉ። በአሁኑ ወቅት ከ100 በላይ የሚሆኑ እጅግ መርዛማና አደገኛ እንቁራሪት ዝርያዎች ኑሯቸውን በዚሁ በአማዞን ወንዝ ውስጥ ያደረጉ ሲሆን እነዚህ እንቁራሪቶችም መርዛማነታቸው አንድ ጊዜ በመንካት የሰው ልጅ እስከ መግደል የሚያደርሱ እንደሆኑ ይነገራል። ከነዚህ አደገኛ እንቁራሪት ዝርያዎች ባለፈ እጅግ አስፈሪና ግዙፍ አዞ፣ መርዘኛ እባቦችና የሰው ልጅ እስከዛሬ ያልተዋወቃቸው ግዙፍ የዱር ድመቶች በዚህ ስፍራ ቤቴ ብለው የሚኖሩ ሲሆን በአደገኛና መርዛማነታቸው በዓለም የድንቃድንቅ መዝገብ ላይ መስፈርም ጭምር የቻሉ ትንንሽ እና እጅግ አደገኛ የሆኑ ገዳይ ሸረሪቶች መገኛቸው ይኸው ጉደኛውና ጥቅጥቁ የአማዞን ደን ነው። በዚህ ስፍራ እምብዛም ስናያቸው የማንደነገጥላቸው ነገር ግን ለቀናት ከማስተኛት አልፈው ህይወትን ሊነጥቁ የሚችሉ ትንንሽ የእንስሳ ዝርያ መገኛ መሆኑ ከምናውቀውና ከለመድነው ዓለም የተለየ ሌላ ዓለም ነው ያስባለው እንደ ምሳሌ የሚነሱት ጥይቶቹ የሚባል ስም የተሰጣቸው ጉንዳኖች ሲሆኑ ለወትሮ ጉንዳን ቆነጠጠኝ ተብለው የሚታለፉ ሳይሆን ለቀናት ለሚቆይ ህመም የሚያጋልጡ ጉንዳኖችና ትንንሽ አስፈሪ እንስሳትም ከግዙፎቹ አናኮንዳ በትልልቅ ውሃ ክፍል ውስጥ የማይጠፋው ሻርክ ሳይቀር መኖሪያቸው እንዳደረጉት ይሄው ስፍራ ተረጋግጧል። ታዲያ እዚህ አስፈሪ ስፍራ ላይ መቆየት ቀርቶ መርገጥ እንኳን ሞትን ፍለጋ
በእሳት የመጫወት ያህል የሚያስፈራ ቢሆንም የሰው ልጅ እውነትን ለማወቅ ሚስጥርን ለመመርመር ሁሌም አይታክትምና በየዕለቱ ሳይንሳዊ ተመራማሪዎች ቦታውን ይረግጣሉ። በቦታው ኑሯቸውን ያደረጉ አስፈሪና ልዩ ጎሳዎች መኖራቸው እነዚህ ጎሳዎች ከተቀረው የዓለም ክፍል ጋር መገናኘትም ሆነ ሌላ ነው የሚሉት ዘመናዊ ዓለምም የሚመጣውንም ሰው እንደማይፈልጉ የሚናገሩ ናቸው። የዛሬው ጉብኝታችንን በዚሁ እናብቃ። አብራችሁኝ ስለቆያችሁ አመሰግናለሁ።